በተለያየ ፊልም ታሪኮች ላይ እንደምናየው ሴት ልጅ ምቾትን ትፈልጋለች። እናም እችም ሴት በጣም የምትወደውን ድሃ ፍቅረኛዋን ትታ ሀብታም ያገባችበት ምክንያት ምቾትንና ገንዘብን ፍለጋ ነው። ሰላም እንዴት ናችሁ? ዛሬም ሁልጊዜ እንደማረገው አንድ አሪፍ ያልኩትን የኮሪያ ፊልም ይዤላችሁ መጥቻለሁ። ቻናሉ አዲስ እንደመሆኑ መጠን ሰብስክራይብ እያደረጋችሁ እኔ የታችሁን ቤተሰብ ማድረግ እንዳትረሱ። እምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን ተጫኑ። ፊልሙ ሲጀምር አንዲት ቆንጅዬ ልጅ በጣም የምትወደውን ፍቅረኛዋን ትታ አንድ ሀብታም ታገባለች። እናም የሰርግ ስነ ስርዓቷ እየተከናወነ ነው። ይህም እሷን በጣም የሚያፈቅራት ድሃ ሰው እሱን ትታ ሌላ እንዳገባች ሲያውቅ በጣም ነበር ልቡ የተሰበረው። በምንም አይነት ሁኔታ እኔን ጥላ ሌላ ሰው ታገባለች ብሎ አስቦ አያውቅም። ግን ከዚህ ሁሉ ነገር በስተጀርባ አንድ የተደበቀ ትልቅ ምስጢር አለ። ምንድን ነው ካላችሁ እስከ መጨረሻው ፊልሙን አብራችሁን ተከታተሉ። ዶንግጁ ኮሪያ ውስጥ አሉ ከተባሉ ድርጅቶች ውስጥ አንደኛው ውስጥ ተቀጥሮ ነው የሚሰራው። የድርጅቱ ባለቤትም 2 ሴት ልጆችና 1 ወንድ ልጅ አለው። ማናቸውንም ማያምናቸውም። በተለይ ደግሞ የሴት ልጆቹን ባል ምንም ነው ማያምነው። ይህም ባለ ሀብት የገዛ ልጆቹን ስለማያምን እንደ ቀኝ እጁ ብዙ ነገር የሚያዘውና የሚያሰራው ዶንግጁን ነው። ባለ ሀብቱ ዶንግጁን በሁሉም ነገር ነው የሚያምነው። ዶንግጁም እንደ ሌሎቹ የሰውየው ልጆች እሱም ድርጅቱን ጠቅልሎ የራሱ ማድረግ ይፈልጋል። እናም ለዚህ እንዲረዳው የሰውየውን የልጅ ልጅ ለማግባትም እያሰበ ነበር። በዚህ ሁኔታ ውስጥ እያለ ነው ያቺ ክደው ሌላ ሰው ያገባቸዋን ቆንጅዬ ሴት ካፌ ውስጥ የተመለከተው። እሷም ካፌ ውስጥ ቁጭ ብላ ቫዮሊን እየተለማመደች ነበር። እችም ሴት ኢዩናም ትባላለች። ዞር ብላ ወደ እሱ ስትመለከት እያፈጠጠባት እንደሆነ አወቀች። ዶንግጁን እሷን ከተመለከተ በኋላ ነበረ የአለቃውን የልጅ ልጅ ለመተዋወቅ አሜሪካን ለመሄድ ይዞት የነበረውን እቅዱን የሰረዘው። እሷ አላወቀም እንጂ እቺ ኢዩናም የተባለችዋ ልጅ የአለቃው ልጅ ናት። ሁሉም አሜሪካ እንዳለች ነው የሚያውቁት። እሷ ግን ወደ ኮሪያ ተመልሳ መታለች። እሷም ተመልሳ ወደ ኮሪያ መታ ማንነቷን ደብቃ ተራ ሰራተኛ መስላ እዛው ድርጅት ውስጥ ተቀጥራ እየሰራች ነበር። ማንነቷንም የደበቀችበት ምክንያት የአባቷን ትክክለኛ ገዳይ ማወቅ ስለምትፈልግ ነው። እናም የእንጀራ አባቴ ነው አባቴን የገደለው ብላ ነው የምታስበው። እንደ እውነቱ ከሆነ ኢዩናም ዶንግጁን አትወደውም። ምክንያቱም ስራ ቦታ አንድ ስህተት አግኝቶባት አለቃዎቿ ፊት ለፊት በጣም ተናግሯታል። እሷም ብቻውን ታገኘውና አለቆቼ ፊትን ማሳጣት አልነበረብህም፣ ብቻዬን ጠርተኸኝ ለምን ስህተቴን አልነገርከኝም አለችው። ዶንግጁም አዎ እኔ ጥፋተኛ ነኝ፣ እንደዛ ማድረግ አልነበረብኝም፣ ስለዚህ ለይቅርታ እራት ልጋብዝሽ ይላታል። እሷም እሺ ብላ በእራቱ ተስማምታ አንድ ላይ ለመሄድ ወደ መኪናው ገቡ። የዶንግጁና የኢዩናም ፍቅር የዛን ቀን ነበር የጀመረው። ከዛን ቀን ጀምሮ በድብቅ ለማንም ሳይናገሩ ፍቅረኛሞች ይሆናሉ። ዶንግጁ ከኢዩናም ምንም የሚደብቃት ነገር አልነበረም። አሜሪካ ሄዶ የድርጅቱን ባለቤት ልጅ ፍቅር ውስጥ ሊከት ታስቦም እንደነበር እሱን ሁላ ነግሯታል። አሁን ግን ሁሉንም ነገር ለሷ ብሎ ትቶታል። ኢዩናምም ይህንን ታሪክ ሲነግራት በጣም ነበር ደስ የሚላት። አንድ ላይ መኖር ጀምረዋል። ለዘላለማዊ ፍቅራቸው ምልክት እንዲሆናቸው ሁለቱም አንድ አይነት ንቅሳት ተሰርተዋል። ዶንግጁም በጣም የሚያምር ቀለበት ይገዛላትና የጋብቻ ጥያቄ ሊጠይቃት ትክክለኛውን ጊዜ ይጠብቃል። አንድ ቀን አንድ ላይ ገላቸውን እየታጠቡ እያለ ኢዩናም እኔ ጥዬክ ብሄድ ምን ትሆናለህ ብላ ጠየቀችው። እሱም እየቀለደ እያስመሰለ የገባሽበት ገብቼ እበቀልሻለሁ አላት። የወሰንሽውን ውሳኔ እንዲጸጽትሽ ሌላ ሴት እፈልጋለሁም ይላታል። ኢዩናምም አንተን ከሌላ ሴት ጋር ማሰብ በጣም ነው የሚያስከፋኝ ብላ እውነቱን ነበር የነገረችው። ከዛም አውቃለው አንተ መቼም እኔን አትተወኝም፣ ነገር ግን የምንጣላ ከሆነ እኔ ነኝ አንተን ትቼህ መሄድ፣ አንተም አደራህን እንድትበቀለኝ አለችው። ከዛም ይህን ንግግር ከተናገረች በኋላ ማልቀስ ትጀምራለች። ዶንግጁም አንቺንም አላገባ ከሆነ ሌላ ማንንም አላገባም አላት። ገላቸውንም ታጥበው ልክ እንደጨረሱ የኢዩናም ስልክ ይጮሃል። እሷም ስልኬን ላንሳ ብላ እየሮጠች ትሄዳለች። ዶንግጁም እራት ለማዘጋጀት ወደ ኪችን ይገባል። ኢዩናምም ስልክ እያናገረች በጣም እየጮኸችና ቁጣ በተሞላበት መልኩ እኔ መቼም ተስፋ አልቆርጥም እያለች ትጮኻለች። ተመልሳ ወደ ኪችን ስትመጣ ዶንግጁን ራሱን ስቶ አገኘችው። ዶንግጁ ራሱን ከመሳቱ በፊት ዳቦ እየበላ ነበር።
እሷም ፈጠን ብላ ወደ ሆስፒታል ተወስደዋለች። ሆስፒታል ከመድረሱ በፊት ግን ፊቱ እንደ አላርጂክ ሽፍ ብሎበታል። ዶንግጁም ሕክምና ካገኘ በኋላ ወደ ጤንነቱ ተመለሰ። ሆስፒታል ውስጥ ኢዩናም እየደጋገመች ዶንግጁን ይቅርታ ጠየቀችው። ምክንያቱም እሱ አላርጂክ የሆነበትን ነገር ስላላወቀች ገዝታ ወደ ቤት አምጥታ ነበር። እሱም እንዴትም ቢሆን እንዴትም ህይወቴን ያተረፍሽው አንቺ ነሽ፣ ስለዚህ ምንም ችግር የለውም ይላታል። እሱም ይሄ ነገር ዛሬ በመፈጠሩ በጣም ተናዷል። ምክንያቱም የሆነ ያዘጋጀላት ስጦታ ነበር። ወደ ቤትም ከተመለሱ በኋላ አንድ ላይ ይተኛሉ። የዛን ቀን ኢዩናም ዶንግጁን መከላከያ እንዳይጠቀም ነገረችው። የሚቀጥለው ቀን በጠዋት የአለቃው ጸሐፊ ለዶንግጁ ትደውልለታለች። እናም አለቃክ እየጠበቀህ ነው፣ የልጅ ልጁ ሰርግ ለመሄድ እንድትወስደው ይጠብቀሃል አለችው። ዶንግጁ በጣም ነበር ግራ የተጋባው፣ ምክንያቱም ሰርግ እንደሚካሄድ አያውቅም ነበር። ከእንቅልፉም ተነስቶ አልጋውን ሲመለከት ኢዩናም የለችም። ቤት ውስጥ ተዘዋውሮ ቢፈልጋትም ቤት ውስጥ አልነበረችም። ጠዋት እየተነሳች ስለምትሮጥ ልትሮጥ የወጣች ስለመሰለው እሱ ወደ ተደወለለት ስራ ነበር ለመሄድ ያሰበው። ከመሄዱ በፊት ግን ማታ እራት አንድ ላይ እንበላለን ብሎ የጽሑፍ መልእክት ይልክላታል። ዶንግጁ ዛሬማ የጋብቻ ጥያቄውን ጠይቃታለሁ ብሎ ነበር ያሰበው። እሱ አላወቀም እንጂ ከዚህ በኋላ ብዙ ነገሩ ነው የሚደበላለቀው። ዶንግጁም አለቃውን ሰርጉ ወደሚካሄድበት ቦታ ያደርሰዋል። ከዛም ወደ ሽንት ቤት ሄደ። ዶንግጁ መታጠቢያ ክፍል ገብቶ ሂቺዮልን ያገኘዋል። ከሂቺዮል ጋር ልጅ እያሉ አንድ ላይ ተምረዋል። ሂቺዮልም በጣም የሀብታም ልጅ ነው። እናም ዳንግጁ ላይ ያሾፍበታል። ይሄ ቦታ እኮ ላንተ አይመጥንህም አለው። ዶንግጁም አቃቤ ሕግ መሆንህን ሰምቻለሁ፣ ነገር ግን እኔን ወደታች ዝቅ ብሎ ለማየት ስልጣኑን አይሰጥህም ይለዋል። ሂቺዮልም ገና አሳያለሁ፣ እምትሰራበት ድርጅትን የራሴ ሳረገውና ለእኔ ታዛዥ ሆነ ስትሰራ ታያለህ ይለዋል። ዶንግጁም በዚህ ንግግሩ በጣም ተናዶ ሂቺዮልን በቦክስ መታው። አሁንም ቢሆን እሱ የሚወዳት ኢዩናም እንደምታገባ አላወቀም ነበር። ብዙም ሳይቆይ የሰርግ ፕሮግራሙ ይጀምራል። ሙሽራው ራሱ ሂቺዮል ነው። ሙሽራዋ ደግሞ የእንጀራ አባቷን የሂዮልዱን እጅ ይዛ ወደ ውስጥ እየገባች ነበር። ዶንግጁ ፊቷን ሲመለከት በጣም ነበር የደነገጠው። ኢዩናም የአለቃው የልጅ ልጅ መሆኗን እስካሁን አላወቀም ነበር። ከሰዓታት በፊት አብሯት የተኛት ሴት የአለቃው የልጅ ልጅ ናት። ይህንን ባወቀ ሰዓት ዶንግጁ በጣም ነበር የደነገጠው። በዛ ላይ ደግሞ የሚወዳት ሴት እያገባች ነው። ሊያስቆሙን ፈለገ፣ ግን ጠባቂዎች ይይዙታል። የኢዩናም እናትና የእንጀራ አባቷ ከዶንግጁ ጋር ስለነበራት የፍቅር ግንኙነት አውቀው ስለነበር ሰርጉ እንዳይበጠብጥ በማሰብ በጠባቂዎች ያስይዙታል። የእንጀራ አባቷ ኢዩናምን ይዟት ከመውጣቱ በፊት አንቺን ለደህና ሰው መዳሬ አሁን ምንም አያሳፍረኝም ይላታል። እሷም የጓደኛን ሚስት ስታገባ ያላፈርክ አንተ ምንም ነገር አያሳፍርህም አለችው። እሷም አንተና አያቴ እንደፈለጋችሁት ይህንን ጋብቻ አድርጋለሁ፣ ነገር ግን አንድ ጥያቄ ልጠይቅ፣ የእውነት የአባቴ ሞት አደጋ ነበር ብላ ጠየቀችው። እሱም እኔ አባትሽን አልገደልኩትም አደጋ ነበር ብሎ መለሰላት። ከዛም ስለ እሷና ስለ ዶንግጁም የፍቅር ግንኙነት እንደሚያቅም ነገራት። የእውነት ትክክለኛ ማንነትሽን እያወቀ የፍቅር ግንኙነት ውስጥ ገብታችሁ ከሆነ እሱ አለቀለት ይላታል። በዛ ላይ ደግሞ ስለዚህ አሳፋሪ ተግባርሽ እኔና እናትሽ ብቻ ነን የምናውቀው፣ ለአያትሽ ምንም ነገር አልነገርነውም ይላታል። አያትሽ ቀለበት ያሰረች የልጅ ልጁ ከሌላ ወንድ ጋር እየኖረች እንደሆነ ቢያውቅ ጥሩ አይመጣም ይላል። ዶንግጁ በጣም የሚወዳት ሴት ስታገባ ማየት መቋቋም አልቻለም። ጠባቂዎቹም ጎትተው ያስወጡትና አንድ ክፍል አስገብተው ዘጉበት። የዛኑ ሰዓት ኢዩናም የጽሑፍ መልእክት ላከችለት። ይህን የጽሑፍ መልእክት በምታይበት ሰዓት አግብቻለሁ ማለት ነው። እናም እኔን መበቀልና ሌላ አንተን የምትወድ ሴት መፈለግ እንዳትረሳ ይላል የጽሑፍ መልእክቱ። ዶንግጁ በጣም ተናዶ ከመሳቅ ውጪ ሌላ ምንም ማድረግ የሚችለው ነገር አልነበረም። የሰርጉን ፕሮግራም ከተከናወነ በኋላ ዶንግጁ ኢዩናምን ያገኛትና አንቺ በጣም ጨካኝ ሴት ነሽ ይላታል። ከዛም የሰጠችውን ሰዓት ከእጁ ላይ አብልቆ ወረወረላት። ኢዩናምም ጨካኝ ነሽ ያላትን አልካደችውም። እሷም ፈጠን ብለ ድርጅቱን ለቀ ሌላ ስራ ጀምራለችው። ሌላ ነገር ደግሞ የእንጀራ አባቴ ስለኔና ስላንተ ሁሉንም ነገር ያውቃል ትለዋለች።
ዶንግጁም ወዴትም አልሄድም እዚሁ ቁጭ ብዬ የሚመጣውን እጠብቃለሁ ይላታል። ግን ጥላት ከመሄዱ በፊት አንድ ጥያቄ ጠየቃት። የእውነት ግን እኔን ለማግባት አስበሽ ታቂ ነበር ይላታል። እሷም መቼም አንተን ለማግባት መቼም አስቤ አላቅም አለችው። እሱም መልሷን ከሰማ በኋላ ዛሬ የጋብቻ ጥያቄ ልጠይቅሽ ነበር ይላታል። እሷም እንዲርቃትና ድጋሚ እሷን ፈልጎ እንዲመጣ ስላልፈለገች ክፉ ነገሮች ትናገረዋለች። እናም ይሄ ጋብቻ ሊያስገኝላት የሚችለውንም ጥቅም ዘረዘረችለት። ከዛም ሰዓቱን አንሳና እጅህ ላይ አድርገው፣ እጅህ ላይ ያለውን ንቅሳት ሌላ ሰው እንዲያየው አልፈልግም አለችውና ጥላው ሄደች። ዶንግጁም ከዚህ ሁሉ ነገር በኋላ ወደ ቤቱ እየሄደ እያለ አለቃው ደወለለት። ደውሎለትም አልኮል መጠጥ ገዝተና ነበር ያለው። ዶጁ አልኮሉን ሲገዛ ወደ ኋላ መለስ ብሎ እዚህ ድርጅት ውስጥ ለመጀመሪያ ጊዜ የተቀጠረበትን ቀን ያስታውሳል። አለቃውም ከአልኮሉ ጋር ቀላቅሎ ጥሬ እንቁላል ያጠጣዋል። ዶጁ እንደዚህ አይነት መጠጥ ጠጥቶ አያውቅም። ለመጀመሪያ ጊዜ ነበር ሲጠጣ። አለቃውም ዶጁን ይጠራውና እሱ እያየ ካዝናውን ይከፍተዋል። ከዛም የካዝናውን ኮድ አይተሃል አይደል ብሎ ጠየቀው። ከዛም ካዝናውን ይዘጋውና እሺ አሁን ካዝናውን ክፈት ብሎ ለዶንግጁ ፈተና ያቀርብለታል። ዶንግጁ ነገሮችን አንዴ ካየ ቶሎ አይረሳም። በዚህ ምክንያት ያለምንም ስህተት በአንዴ ነበረ ካዝናውን ከፍቶ ካዝና ውስጥ የተቀመጠውን አልኮል መጠጥ ያወጣው። ከዛን ቀን ጀምሮ ዶንግጁና አለቃው ብቻ ናቸው የዚህን ካዝና ኮድ የሚያውቁት። ዶንግጁም ግዛ የተባለውን አልኮል መጠጥ ከገዛ በኋላ ካዝና ውስጥ ለማስቀመጥ ሲሞክር የካዝና ኮድ ተቀይሯል። በሌላ በኩል ኢዩናም የእንጀራ ወንድሟን ሲዮኒዮ ታገኘዋለች። ኢዩናም የእንጀራ ወንድሟን በጣም ነው የምጠላው። በዚህ ምክንያት እሷ ፊት ላለመቆም ይሞክራል። ልክ እንዳያትም አንድ ጥያቄ ነበር የጠየቃት። የእውነት በዚህ ጋብቻ ደስተኛ ነሽ ይላታል። እሷም ጸጥ ስትለው እኔ እኮ ዶንግጁን የምታገቢው መስሎኝ ነበር አላት። በዚህ መሃል ነው እናታቸው ትመጣና አፋቸውን ዝጉ፣ የምታወሩትን ወሬ ከናንተ ውጪ ሌላ ሰው እንዳይሰማ ትላቸዋለች። ሙሉ ቤተሰቡ ተሰብስቦ እራት ይቀርባል። ዶንግጁን እንደ ቤተሰብ አካል ስለሚያዩት ዶንግጁን ጥሩት ብሎ ትዕዛዝ ሰጠ። በዚህ መሃል ኢዩናምና ዶንግጁ ዝም ተባብለው እየተያዩ ነው። ከእራትም በኋላ ዶንግጁ ተኝቶ ህልም ያያል። ኢዩናም እሱ ጋር ትመጣለች በህልሙ። ከዛም ልክ እየተሳሳሙ እያለ የሆነ ሰው መጣባቸው። ዶንግጁም ከተኛበት ሲነቃ አጠገቡ የሆነ ሰው ቆሟል። ዶንግጁም አልኮሎቹን ለማስቀመጥ የትንሹ ካዝና ቁልፍ አልከፈት ብሎት ስለነበረ ገንዘብ የሚቀመጥበትን ካዝና ለመክፈት ይሞክራል። እሱኛውም አልከፈት ይለዋል። በዚህ ሰዓት ዋና አለቃው ከኋላው ቆሟል። ከዛም አልኮል የሚቀመጥበትን ካዝናና ገንዘብ የሚቀመጥበትን ካዝና አለመክፈት ምን አይነት ስሜት ፈጠረብህ ብሎ ጠየቀው። ዶንግጁም በመጀመሪያ ፓስወርድ ቀይረ ያልነገርከኝ ነበር የመሰለኝ፣ በኋላም ግን ስለ እኔና ስለ ልጅ የፍቅር ግንኙነት እንዳወክ ተረዳው ይለዋል። ከዛም እውነቱን የምታውቅ ከሆነ ታዲያ ለምንድን ነው ሰርጉ ላይ የጠራኸኝ አለው። እንደ እውነቱ ከሆነ ይህ ስራ አስኪያጅ ቀድሞ ነበረ ስለ ኢዩናምና ስለ ዶንግጁ የፍቅር ግንኙነት ያወቀው። እናም የሰርጉ ስነ ስርዓቱን ለማስቀረትም አስቦ ነበር። ነገር ግን የሂቾል አባት በምንም አይነት ሁኔታ የሰርግ ፕሮግራሙ እንዲሰረዝ አልፈቀደም። እንደውም ዶንግጁ ከስራ እንዲባረር ነበር የፈለገው። አለቃውም የእውነት ኢዩናም የኔ የልጅ ልጅ እንደሆነች አላወክም ነበር ብሎ ይጠይቀዋል። ዶንግጁም አላወኩም ነበር ብሎ ነበር የመለሰው። ነገር ግን አሜሪካ ሄጄ ያንተን የልጅ ልጅ አግብቼ ድርጅቱንም ለመውረስ አስቤ ነበር ይላል። ነገር ግን እሱን ሀሳቤን ትቼ ኢዩናምን ካገኘዋት በኋላ ህይወቴን ለመመስረት እያሰብኩ እያለ ነው እሷ ያንተ የልጅ ልጅ መሆኗን ያወቅኩት ብሎ እውነቱን ተናገረ። አሁንስ ሀሳብ ምንድን ነው ብሎ ይጠይቀዋል። ዶንግጁም አሁን ሀሳቤ ሙሉ ለሙሉ ስራዬ ላይ ነው፣ ትኩረት ማድረግ የምፈልገው ስራው ላይ ነው ይለዋል። ዶንግጁም ልታባረረኝ ከፈለግ አሁን እድሉን ተጠቀምና አባረኝ ይለዋል። አለቃው ግን ዶንግጁን በጣም ስለሚያምነውና ስለሚወደው እንደዚህ በቀላሉ ሊያባረረው አልፈለገም። ከዛም ይዞት ወደ አንድ ቦታ ይወስደዋል። ይሄ ሽማግሌ ከትዳር ውጭ የወለደው አንድ ወንድ ልጅ አለው። ስለዚህ ልጅ ማንም አያውቅም። እናም ለዶንግጁ አንድ ሚስጥር ነገረው። አብዛኛው ጊዜ እዚህ ካፌ የምመጣው ከትዳር ውጭ የወለድኩትን ልጅ ለማየት ነው ይለዋል። እዛ ጋ ያለው ልጅ ታይዋለህ? ያ ከትዳር ውጭ የወለድኩት ልጄ ነው አለው። ሽማግሌው ስለዚህ ልጄ ማንም አያውቅም ይላል እንጂ የኢዩናም እናትና የእንጀራ አባቷ በደንብ ነው የሚያውቁት ስለዚህ ልጅ።
እናም ተመልሶ መጥቶ ቤተሰቡን ከተቀላቀለ ልጃቸው ምንም ነገር መውረስ አይችልም። በዚህ በጣም ፍርሃት ይገባቸዋል። ልጃቸውን ቼሶንን ይጠሩትና እንዴት ነው ስለ ኢዩናምና ስለ ዶንግጁ ግንኙነት ያወቀው ብለው ይጠይቁታል። እሱ ግን እንዴት እንዳወቀ ሊነግራቸው ፈቃደኛ አልነበረም። እንደ እውነቱ እሱ ያወቀበት ምክንያት ዶንግጁ ኢዩናም ቫዮሊን መጫወት በጣም ስለምትወድ ቫዮሊን ተጫውቶ የጋብቻ ጥያቄ ሊጠይቃት እያለማመደው ነበር። በዛ ነው ያወቀው። ቻሲዮን ዶንግጁ ለምን አይነት ሴት እንደዚህ እንደሚጨነቅ ለማወቅ በጣም ስለጓጓ ፎቶዋን ካላሳየኝ ብሎ አስጨነቀው። በስተመጨረሻም ፎቶዋን ልክ ሲያይ በጣም ነበር የደነገጠው። የገዛ እህቱ ናት። በሌላ በኩል ሽማግሌው አዲሱን ፓስወርድ ለዶንግጁ ይሰጠዋል። የገንዘብ ማስቀመጫ ካዝናውን ፓስወርድና የአልኮል መጠጥ የሚያስቀምጡበትን የካዝናውን ፓስወርድ ሰጠው። ከዛም ዶንግጁ ፓስወርዱን በቃሉ ከያዘው በኋላ ሄዶ ይሞክረዋል። የእውነት ትክክለኛው ፓስወርድ ተሰጥቶታል። ገንዘብ የሚቀመጥበት ካዝና ገንዘብ ብቻ አልነበረም ያለበት፣ ውስጡ በጣም ብዙ ወርቆችም አሉ። የዛን ምሽት ዶንግጁ በርከት ያሉ ዶላሮች ይዞ የቼሲዮልን አባት ለማግኘት ይሄዳል። ይህንን የሚያደረገው ሽማግሌው አዞት ነው። የቼሲዮል አባት ዶንግጁ ከስራ እንዲባረር ፈልጎ ነበር። ሽማግሌው ግን ገንዘብ ሰጥቶ የቼሲዮልን አባት አፉን ሊያዘጋውን የሞከረው። አሁንም ቢሆን ለልጄ ትዳር በጣም እንቅፋት ነው የምትሆነው፣ ስለዚህ ከኛ ርቀህ እንድትሄድ እፈልጋለሁ ይለዋል። ሊወልዱ የስራ እድገት የሚያገኝ መስሎት በጣም ደስ ብሎት ነበር። ነገር ግን ከነገሮችና ከሁኔታቸው እንዳየው ከሆነ ይሄ ሽማግሌ ማንንም አያምንም። ከሁሉም ጋር ሲገናኝ በጣም ጠንቃቃና ቁጡ ነው የሚሆነው። ነገር ግን ዶንግጁን ሲያገኝ በጣም ፈታ ብሎ ነው የሚቀመጠው። አወራሩ ሁላ ይለያል። ሂዮልዱም የቼሲዮል አባት ጋር ይደውልለትና ዶንግጁን ማስወገድ አለብን፣ አለበለዚያ የልጆቻችን ትዳርም አደጋ ላይ ነው፣ እኛም ድርጅቱ እንደፈለገን መቆጣጠር አንችልም ይለዋል። የዛን ቀን ዶንግጁ ወደ ቤት ሲገባ ነብሰ ገዳዮች ቤት ውስጥ ይጠብቁታል። የዚህ ፊልም የመጀመሪያ ክፍል እዚህ ላይ ያበቃል። ይህንን ፊልም እስከ መጨረሻው ማየት የምትፈልጉ ከሆነ ክፍል 2 እያላችሁ ኮመንት ላይ አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። በርከት ያሉ ሰዎች ክፍል 2 እያሉ ኮመንት ካደረጉ የዚህን ፊልም ክፍል 2 ነገ ይዤላችሁ እመጣለሁ። እወዳችኋለሁ። ቻው